ጠቅላይ ሚኒስትር አብይ አህመድ ሞቃዲሾን ሲጎበኙ አንድ የሞርተር ጥቃት እንደተፈጸመ ተሰምቷል። ይህ ጥቃት የተፈጸመው ጠቅላይ ሚኒስትሩ ወደ ሶማሊያ ጉብኝት ለማድረግ በተጓዙበት ወቅት ነው። ስለዚህ ጥቃት ቢቢሲ አለኝ ያላቸውን መረጃዎች አጠናክሮ ያወጣውን ዘገባ እንዲያጠናክረን ይዘንላችሁ ልንቀርብ ነው። ጠቅላይ ሚኒስትር አብይ አህመድ ሞቃዲሾን ሲጎበኙ ስለተፈጸመው የሞርታር ጥቃት የምናውቀው። ኢትዮጵያና ሶማሊያ ለአንድ ዓመት ያህል ከባድ ውዝግብ ውስጥ ከቆዩ በኋላ በቱርክ አሸማጋይነት በደረሱት ስምምነት ግንኙነታቸውን የሚያሻሽሉ እርምጃዎችን እየወሰዱ ነው። በዚህም መሰረት መሪዎቹ ወደ አገራት ይፋዊ ጉብኝትም እያደረጉ ይገኛሉ። የሁለቱ አገራት ግንኙነት እንዲሻሻል ለወራት ጥረት ያደረገችው ቱርክ ባለፈው ታህሳስ ወር በመሪዋ ረሲፕ ጣይብ ኤርዶጋን አማካኝነት ከስምምነት ተደርሶ ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንት ሐሰን አንካራ ላይ ስምምነት መፈረማቸው ይታወሳል። በስምምነቱ መሰረትም የሁለቱ አገራት ግንኙነትን ለማሻሻልና ለማጠናከር ባለፉት ወራት የሁለቱ አገራት ከፍተኛ ባለስልጣናት በአዲስ አበባና ሞቃዲሾ ተገናኝተው ውይይት አድርገዋል። ይህንንም ተከትሎ በሁለቱ ሀገራት መካከል ውዝግብ ከተከሰተ በኋላ የሶማሊያው ፕሬዝዳንት ሐሰን ሼክ ሙሐመድ ለሁለት ቀናት ይፋዊ ጉብኝት ወደ አዲስ አበባ አቅንቶ የነበረ ሲሆን በምላሹ ጠቅላይ ሚኒስትር አብይ አህመድ የካቲት 20 ቀን በሞቃዲሾ የአንድ ቀን ጉብኝትን አድርገዋል። የጠቅላይ ሚኒስትር አብይ ጉብኝት ዜና መሰማት የጀመረው በዋና የሞቃዲሾ ጎዳናዎች ላይ ከኢትዮጵያና ሶማሊያ ሰንደቅ ዓላማዎች እንዲሁም የሁለቱ ሀገራት መሪዎች ፎቶግራፎች መሰቀል በጀመሩበት ረቡዕ ዕለት ጀምሮ ነበር። ሶማሊያ ባላት የደህንነትና የጸጥታ ስጋት ምክንያት የሀገራት መሪዎችን ብዛም ለጉብኝት ወደማይሄዱባት ሞቃዲሾ ጠቅላይ ሚኒስትር አብይ አህመድ እንደሚሄዱ ሲታወቅ በርካታ የሶማሊያ መንግስት የጸጥታና የደህንነት ኃይሎች በከተማ ጎዳናዎች ላይ ከወትሮ በተለየ ተሰማርተው ነበር። ለዚህም የደህንነት ስጋት ምክንያት የሆነው የበርካታ የአገሪቱ ግዛቶችን ተቆጣጥሮ የሚገኘውና በሽብር ቡድንነት የተፈረጀው ታጣቂ ቡድን አልሸባብ ነው። ከአልቃይዳ ጋር ግንኙነት አለው የሚባለው የሶማሊያው እስላማዊ ታጣቂ ቡድን በዋና ከተማዋ ሞቃዲሾ ውስጥ በታጣቂዎችና በተሽከርካሪዎች ላይ በሚጠመዱ ቦምቦችና በተወንጫፊ መሳሪያዎች በተደጋጋሚ ጥቃት በመፈጸም የበርካታ ሰዎችን ሕይወት አጥፍቷል። በዚህም ምክንያት ከጠቅላይ ሚኒስትር አብይ አህመድ ጉብኝት ቀደም ብሎ የሶማሊያ ዋና ከተማ ጎዳናዎች በተለይም ከአደን አዴ ዓለም አቀፍ አውሮፕላን ማረፊያ እስከ ፕሬዝዳንቱ ቤተመንግስት ድረስ ያለው መንገድ ዝግ ከመሆኑም በተጨማሪም ጥብቅ ጥበቃ የሚደረግለት እንደነበረ ነዋሪዎች ተናግረዋል። ታዲያ በዕለቱ የተከሰተው ምን ነበረም? ሐሙስ ረፋድ ጠንካራ ጥበቃ በሚደረግለት በሞቃዲሾ ዓለም አቀፍ አውሮፕላን ማረፊያ የሶማሊያው ፕሬዝዳንት ሐሰን ሼክ ሙሐመድ እና ሌሎችም የአገሪቱ ባለስልጣናት ጠቅላይ ሚኒስትር አብይ አህመድን ለመቀበል ተገኝቷል። በአውሮፕላን ማረፊያው ውስጥ እና በዙሪያው ከፍተኛ ቁጥር ያላቸው የሶማሊያ መንግስት የጸጥታ ኃይሎች የተሰማሩ ሲሆን በዙሪያው ያሉ መንገዶች በሙሉ ለተሽከርካሪዎች ዝግ ተደርገው ነበር። በተጨማሪ ኢትዮጵያ አባል በሆነችበት የሶማሊያ መንግስትን ለዓመታት ሲጠብቅ የቆየው የአፍሪካ ህብረት ሰላም አስከባሪ ወታደሮችን በአውሮፕላን ማረፊያው ዙሪያ ወታደራዊ ሰፈርም አላቸው። በዚህ ሁሉ የደህንነት ጥበቃ መካከል ግን ሐሙስ ረፋድ ላይ በርካታ የሞርታር ተወንጫፊዎች ወደ አውሮፕላን ማረፊያው መተኮሳቸውን የሶማሊያ ዓለም አቀፍ የዜና ምንጮች ዘግበዋል። የቱርክ ዜና ወኪል አናዱሉ የሶማሊያ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድን ለመቀበል በአውሮፕላን ማረፊያው ሳሉ የሞርታር ጥቃት መፈጸሙንም ዘግቧል። የዜና ወኪሉን ጨምሮ የተተኮሱ የሞርታር ጥይቶች በቀጥታ አውሮፕላን ማረፊያውን የመቱ ሳይሆን በአቅራቢያው ባሉ አካባቢዎች መውደቃቸውን የደህንነት ምንጮች እንዳረጋገጡለትም ገልጿል። በተመሳሳይ የፈረንሳዩ የዜና ወኪል የሞርታር ጥቃቱን የተፈጸመው የኢትዮጵያው ጠቅላይ ሚኒስትርና ልዑካቸው ሞቃዲሾ ደርሰው የአየር ማረፊያውን ለቀው ከወጡ በኋላ መሆኑን ነዋሪዎችን በመጥቀስ ዘግቧል። ኤኤፍፒ ያነጋገረው አንድ የአካባቢው ነዋሪ ሁለት የሞርታር ጥይቶችን ቡሎ ሁቤይ ከተባለ ሰፈር ከሚገኝ አንድ መኖሪያ ቤት አቅራቢያ ላይ ወድቀው አንዲት በዕድሜ የገፉ ሴት መቁሰላቸውን ተናግረዋል። በሞቃዲሾ አየር ማረፊያ የነበሩ የደህንነት ባለስልጣናትም የኢትዮጵያ ባለስልጣናት አቀባበል ተደርጎላቸው ከአየር ማረፊያው በመውጣት ወደ ፕሬዝዳንቱ ቤተመንግስት እስኪሄዱበት ድረስ ምንም አይነት ነገር አለመከሰቱን የዜና ወኪሉ አረጋግጫለሁ ብሏል። አንድ ወደ ሞቃዲሾ ካመራው የጠቅላይ ሚኒስትር አብይ አህመድ ልዑክ ውስጥ አባል የሆኑ ግለሰብ ለዜና ምንጩ እንደተናገሩት ቡድኑ የሞርታር ጥቃትን ስለመፈጸሙ የሚያውቀው ነገር እንደሌለ ተናግሯል። ይህ የኢትዮጵያ መሪ በሶማሊያ ጉብኝት በሚያደርጉበት ጊዜ የተፈጸመው የሞርታር ጥቃት ከጉብኝቱ ጋር ስለመያያዙ የታወቀ ነገር የለምም ሲል ጠቁሟል። ለጥቃቱ በይፋ ኃላፊነቱን የወሰደ ወገንም እስካሁን የለም። ሐሙስ ረፋድ ሞቃዲሾን የጎበኙት ጠቅላይ ሚኒስትሩ እና ልዑክ ቡድናቸው ከሶማሊያ ከፍተኛ ባለስልጣናት ጋር ከተወያዩ በኋላ ከሰዓት ወደ አዲስ አበባ መመለሳቸው ተዘግቧል።
የቱርክ ኢትዮጵያና ሶማሊያ ነገር። ይህ የጠቅላይ ሚኒስትር አብይ አህመድ የሞቃዲሾ ጉብኝት ሁለቱ አገራት ቱርክ አንካራ ላይ የደረሱት የትብብር ስምምነትን የበለጠ ለማጠናከርና ተግባራዊ ለማድረግ ያለመ ነው። ሁለቱ መሪዎች በውይይታቸው ሰላምና ጸጥታ፣ ኢኮኖሚና በዲፕሎማሲ በጋራ ሊሰሩ የሚችሉት መሰረተ ልማት ላይ ያተኮረ ውይይት ማድረጋቸውም ተገልጿል። በሶማሊያና በኢትዮጵያ መካከል ተፈጥሮ የነበረው አለመግባባትን ለመፍታት አሸማጋይነት ሚናን የተጫወቱት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በቅርቡ አዲስ አበባና ሞቃዲሾ ላይ ጉብኝት የማድረግ እቅድ እንዳላቸው ተናግረው ነበር። ኢትዮጵያን ባለፈው ዓመት ከሶማሊያ ጋር ከተፈራረመችው ስምምነት ዝርዝሩ እስካሁን ይፋ ባይደረግም በሶማሊያ በኩል ግን ለንግድና ለወታደራዊ አገልግሎት የሚውል የባህር በር እንደምታገኝ በምላሹ ለሶማሊያ የሀገርነት እውቅና እንደምትሰጥም ሲነገር ቆይቷል። ይህ ስምምነት ከ30 ዓመት በላይ ነጻ ሀገርነቷን አውጃ የቆየችው የሶማሌላንድ ግዛቴን አካልና ናትና የምትለዋ ሶማሊያ አስቆጥቶ የኢትዮጵያ ዲፕሎማቶች ከግዛቷ እንዲወጡ እንዲሁም አዲስ አበባ ያላትን አምባሳደር እንድትጠራ በማድረግ ውዝግቡ ተባብሶ እንደነበር ስንዘግብ መቆየታችን አይዘነጋም። ሁለቱ ሀገራት በቱርክ አማካኝነት በመጀመሪያው የውጭ ጉዳይ ሚኒስቴሮች ደረጃ በተደጋጋሚ ውይይት ካደረጉ በኋላ ነው በመሪዎቹ አማካኝነት ከስምምነት ላይ ደርሰው ወደ ግጭት ያመራል የተባለው ፍጥጫን መፍትሄ ያበጁለትም። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።